ركوا عربيا قبضتنا ركوا أركان قبضتنا الدنيا لجيسي نتيلي وانجا مخيني أكلوا نبتجة ميت التعفيها قوم جاجرني وجزاكم الله خير ويا سبتي رفتنا ويا demonstration أجرا وانتخيسنا أكد درات التعفيف لتن بالكما هذه يرون سأتذكر إن شاء الله وبلين سنتي مني وبلين في عملي وانجرهم ملي بلسني سنتي مني يرون تتاد سأتذكر إلى ساعتك في زوري سلاني الدم فجأنا جاني وندم أفو إن شاء الله تافتي وبلين في وعليكم السلام ورحمة الله وبركاته መቼም ከፈይሰል በኋላ መናገር በጣም አስቸጋሪ ነው። አብዛኛውን እንግዲህ የሚያስፈልገውን ፓርት ተናግሯል፣ አቅልሎታል። የኔ ንግግርም እንደምታውቁት ኢትዮጵያ ውስጥ ያለውን ችግር ከኬቱ ጋር እንደምጀምር ግራ ያጋባኛል። ሳምታይምስ ታሪክ ይዞት የመጣው ነገር ይመስላል። አላኩል ያህል አሁን ያለንበት ሲቹዌሽን ምንድነው? መንግስት የሚባል አለ፣ መጅሊስ አለ፣ ህዝብ አለ። የኢትዮጵያ ሙስሊሞች በአወሊያ ትምህርት ቤት አካባቢ በደረሰባቸው ችግር የተወሰነ ጥያቄ ጠይቀው ነበር። አስተማሪዎቹ ይመለሱ የሚል ብቻ ነበር። ቁጥራቸው ከ35 ያላለፉ ተማሪዎች ይህንን ጥያቄ ይዘው ለሚመለከተው ክፍል ሲያቀርቡ የሚሰማ ስላጡ ለተወሰነ ጊዜ የሰላማዊ ሰልፍ በትምህርት ቤታቸው አካሂደው መምህራናቸው እንዲመለሱ ተደርጎ ነበር። ነገር ግን መንግስት ይሄ አይደለም ዓላማው የተለየ የእስልምና አመለካከት ያለው በዲሞክራሲያዊ አመለካከት መብታቸው የሆነ የእስልምና አካልን የሚሉ ይህን ብቻ የማትከተሉ ከሆነ የሚል አካሄድ ስላመጡ ይህንን በመቃወም እንደገና ሰላማዊ ሰልፉ ከሀ ወደ ለ የሚሄድበት ደረጃ ደረሰ ማለት ነው። ከዛም በመቀጠል ይሁን ሳይበቃ ቀርቶ በመጅሊስ አካባቢ ትልቅ ጫና ስለነበረ የህዝቡ የመጨረሻ ጥያቄ የሆነው መጅሊስ አይወክለንምና የራሳችንን መሪዎች በራሳችን ፍላጎት በመስጊዳችን መምረጥ አለብን የሚለው ላይ ደረሱ። አሁን መንግስት ምን አይነት ስራ ነው እየሰራ ያለው? በሙስሊሙ መካከል ያለን የእስልምና ያካሄድ የአመለካከት ልዩነቶችን ብቻ በማራገብ የተጠየቁ ጥያቄዎችን ላለመመለስ ወስኗል። የተጠየቀው ጥያቄ ሙስሊም መሪውን መምረጥ ይፈልጋል። ክሊር የሆነ ጥያቄ ነው። መሪውን በመስጊዱ መምረጥ ይፈልጋል። ክሊር የሆነ ጥያቄ ነው። አወሊያ ትምህርት ቤት በህዝብ እንዲተዳደር ይፈልጋል። ይሄም ግልጽ የሆነ ጥያቄ ነበር። መንግስት ግን በአሁኑ ሰዓት በኢትዮጵያ ቴሌቪዥን የሚያስተላልፈው ምንድነው? ይህ ሰው አክራሪ ነው፣ እንደዚህ የሚሉ ሰዎች አክራሪዎች ናቸው፣ እንደዚህ የሚሉ ሰዎች ወሃቢዮች ናቸው፣ እንደዚህ የሚሉ ሰዎች እያለ ስም በመለጠፍ በሙስሊሙ ስለልቦና ውስጥ የመከፋፈልን ስሜት እየፈጠረ ነው። ይህንን በመቃወም ነው የሚቀጥለው ሳምንት ቅዳሜ በሲቲ ሆል በ11 ሰዓት በጠዋቱ ኤም ማለት ነው ተገናኝተን ለሚመለከተው ክፍል እባካችሁ ስሙ፣ መንግስታችን አልሰማንም፣ እናንተ በመታቀርቡት ገንዘብ እየደበደበን ነው፣ ያለ አግባብ መስጊዶችን እየዘጋ ነው፣ ሙስሊሙን አንገቱን እንዲደፋ እያደረገ ነው። ያሳዝናል። ዛሬ በኢትዮጵያ መስጊዶች ውስጥ ስሜታቸውን መግለጽ የሚችሉት እስላሞች እንደሚታወቀው ኸይርም ሲመጣልን ወደ አላህ ነው የምንዞረው፣ ሸርም ሲመጣ ወደ አላህ ነው የምንዞረው። ተክቢር የሚለው ነገር የቴሮሪስት መገለጫ ሆኗል። አላሁ አክበር ማለት የቴሮሪስት መገለጫ ሆኗል። የስልጣን ፈላጊዎች መገለጫ ሆኗል። እና ይሄንን ነገር የዓለም ህዝብ አንደርስታንድ ያደረገው ነገር የለም። እንደምታውቁት የኢትዮጵያ መንግስት ውክልናውን ይዞ ለምስራቁ ዓለም ለምዕራቡ ዓለም ማለት ነው ለምዕራቡ ዓለም በውክልና የሚሰራ መንግስት እንደሆነ ማንም የሚያውቀው ነው። ሁሉ ጊዜ የሀገራችንን ኢኮኖሚ ለማሳደግ ሙስሊም መሞት አለበት፣ መስጊድ መቃጠል አለበት፣ ቁርአን መቃጠል አለበት። ከዛ በኋላ ተነስተው ቴሮሪስቶች እንዲያደረጉ ጫፍ ረጋጮች እንደዚህ ያደረጉ በማለት ለዓለም በማስፈራራት የሚሊተሪ ሰፖርት በማግኘት ኢትዮጵያን ተከባብረው የሚኖሩበት ሀገር ሳይሆን ተፈራርተው የሚኖሩበት ሀገር፣ ተጠራጥረው የሚኖሩበት ሀገር አድርገውታል። በአሁኑ ጊዜ ክርስቲያን ወንድሞቻችን በብዛት የሉም። እዚህ አይ ቢሊቭ አንድ ሁለት ሰው አይቻለሁ። ለምንድን ነው ያለው?
ጥያቄ ቀርቦ ነበር። ጥርጣሬ ስላለ ብቻ ነው በሙስሊሙ ላይ ያለ አመለካከት ሁኔታ ክሊር አይደለም። በህብረተሰቡ we have responsibility እኛ ጽንፈኞች አይደለንም፣ የሰውን ማንፈልግም የራሳችንን አንሰጥም በሚል ነው ህዝብ ፊት የምንቆመው እና እኔም መልእክቴን ብዙ አላረዝምም። አብዛኛው ነገር ተላልፏል። ለአላህ ብላችሁ የሚቀጥለው ቅዳሜ ቀን ሁላችንም ድምጻችንን ማሰማት እንችላለን። በዚህ በምዕራቡ ዓለም ላይ ሆነን ተክቢር ማለት እንችላለን። በዚህ በምዕራቡ ዓለም በሌጅስሌቲቭ ላይ ዙሁር ሰላት እንሰግዳለን። የኢትዮጵያ መንግስት ይወቅልን፣ እኛ አክራሪዎች አይደለንም፣ ሰላምተኞች ነው። እስላም ሰላም ነው ብለን የምናቀርበው። በዚሁ አጋጣሚ እናንተን የምጠይቀው ምንድነው፣ እስቲ እዚህ ያለነው ቤተክርስቲያን ውስጥ ነው፣ ማንም የከለከለን የለም። እስቲ አንድ ላይ አንድ ጊዜ አወሊያን እናስታውስና ተክቢር እንበል። አንድ ላይ ሁላችሁም ተክቢር 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 ተክቢር። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም በድጋሚ አሁን ወንድሜ ኦቦሎሴክ ያ አህመድ ኢብሮሼ ዱበደን Thank you. Galatoma. Mazra. Odam kaya. እንትን እንዳይሆንብኝ አፋን ኦሮሞቲ ካነ ኮርድራ ወለሉ ወይ ለምን አፋን ኦሮሞቲ እንገለ ቢዮ ጅራቴ አፋን አማራ እንገለ ቢዮ ጅራቴ ዋለ ልጅ ወንዴሉ ጆጋን ካነ ሞራ እንደያ ለምን ኦሮሞ ካነ አፋን አማራ ገለ ቢዮ ጅራቴ ከንገለ ለቢያ ከባስ ከንገለ ሃይ ከስታረ ሃይ ከስታረ ከስ ኦኬ ወንድሞች እንትን ምርጫውን ነበር የፈለኩት በአማርኛ የማይገባ በኦሮሞ ካለ በኦሮምኛ እናደርጋለን አለበለዚያ ላንጉዌጅ ኢዝ አ ኮሚኒኬሽን ሚንስ ሶ ባንድ ቋንቋ ሁሉም የሚገባው ከሆነ ብዬ ነው። እስቲ ኦሮምኛ የማይገባው ሰው ካለ ኦኬ ብዙ ናቸው። ሶ እንትን ለማድረገው አብዶ ያሳለፈውን መልእክት በኦሮምኛ ያሳልፍና የዴሞንስትሬሽን ሌላውን የራሴ ግን በአማርኛ አረጋለሁ። አፋን ኦሮሞቲ ዲንጎራ አፋን አማራቲ ዲንጎራሳ ለምን ተኮ ፊልም ወርንገለ ቦዴስ ዲ ምለሲሳ ናም ሶማሌ ፊ ደበርሱ ፈር እሺ አሁን እንደማየው ማጆሪቲውን አማርኛ ይገባዋል። ስለዚህ በዛ በአማርኛ ይላሉ ብዬ ነው ግን ያለ ትራንስሌሽኑ ላገኝ ጀመረ ነው አሁን ስለዚህ Lege, kasi wani refun tana wani je abdul amsini da basu warbade biyatti arran tana obaleyen kenya ka islama khani gafi mata isani khabarke sani gaftani mirki sani kan gafatan tokko majlisni mutinfilalle nuf dabachu dandeyu kaisin kaygatto kun danta kaisani bi faju falamada mani barnoota hadeemu ifi keenyaan haa ifi dhaafoo jennu barsiisonni isaan deebi'anii mana barnoota mataa isaatti nuti isaa harka keessan kakkaa'inaa hajuu kaan wanni warra alhabash ganii kun kan isaan san tiyooloojii isaanii san hin barbaannu nurraachi dhaabaa jechuudha jechuudha beekumsa isaanii kan kaifii mataa keenyaatiin deemnaatiin itti lakkinaadhaan iddaa sadiitti gaarra kan nuti tumsa isaaniitiif jecha waan isaanii dalisan cina dhaabbachuudhaaf kaane hiriira torbaan dhufu guyyaa sabti sa'a 11tti sitii hool irraa jalqabne hanga legislatiivii deemna jechuudha. Walga'iin achirratti guyyaa sabtiitti sa'a 11 hundi keenya sa'a 11 irra walga'iin achirraa isloogaanni walii fudhannee deemnuuf qophooytee dhufti achirraa qabannee lallabaa ilaa legislatiivii geessu jechuudha. legislative latti zuuri salaanne addaan facaan nuti gaafa wanni asii godhu jiru maali warra sagalee hin qabneef sagalee dhageessisu uummata biraa kan jiru warra Itoophiyaa kaas jirus akka gartee islaamummaan amantii biraa irratti rakkina hin qabaanne garsiisu warra weestiidhaa kan gartee terroristii yaanii leebin nu godhu barbaadeessan akka uummata maqaan isaan hin badne dura dhaabbachuudha. Sadii kana wanni machi godhuudhaaf yaadu jechuudha. Kanaafuu sa'a 11 guyyaa sabti yaadu ta'uu jechuudha.
እሺ አሁን ትራንስሌሽኑን ጨርሻለሁ። ወደ አማርኛው ነው የምመለሰው። አማርኛዬ ድሮ በጣም ጥሩ ነበር። አሁን ግን እየተምታታለሁ። ሳበላሸው ይቅርታ አድርጉልኝ እና አሁን እንትን ነው ለመሆኑ እስቲ አንዴ እንደማመጥና ለመሆኑ እንዴት ቆንጆ እንዴት ቢዩቲፉል ሆናችሁ እንደምትታዩ ራሳችሁ ታያላችሁ? Can you see yourself how beautiful you are in this room? Can you see? No, I'm standing. I see everybody. You look beautiful. ለምንድን ነው ይሄ ቁንጅና ሊታየት አይቻለው ዛሬ? ሌላ ጊዜ አልታየም። የዛሬ ቁንጅና ለምን ታየ? አንደኛ ብዛታችን፣ ሁለተኛ አንድ ላይ መሆናችን ነው። እኔ ለምሳሌ ነጭ ቲፒክ ኬኔዲያን ብሆንና እናንተ እንዲቆሜ ባይ አንድ ሰው ናቸው። የምታወሩትን ቋንቋ አንድ ቋንቋ ነው የምታወሩት። አለባበሳችሁ፣ ምግብ የምትበሉት እንዴት እንደምትበሉ፣ አቀማመጣችሁ ሁሉም አንድ ነው። what's the difference? እኔ ቲፒክ ኬኔዲያን ነኝ። ግን እኛ እናውቃለን ሁለት መንታ እንኳን